ሰው የተነሳበትን ማሰብ መቻል አለበት። አሜን። ስነሳ ማን ነበር? ሶፋ ላይ ተኝተህ ከሞቀ አልጋ ላይ ተኝተህ ከሞቀ ጸሎት ካቆምክ አንድ ነገር እመክራለሁ። የተነሳበትን ያንን ቁርበት አስብ። ያንን የመገብ ህይወት አስብ። ያንን የቀማላምነትን ህይወት አስብ። ያንን ጫማ ተቀደ የሄድክበትን ዘመን አስብ። ያወዳል ብራዘር። ዳዊት እንደዚህ ነው ያለው። ወርቅ ላይ ያለው የንግስና ልብስ ነው የለበሰው፣ ካባ ነው የለበሰው። እዛ ላይ ሆኖ መጨፈር ይቻላል ሃይማኖተኛ ሆኖ። ግን ወደ ኋላ ሄደና በግበግ ይሸት የነበረው አባቱ ትኩረት ያልሰጠው፣ ሰፈር ትኩረት ያልሰጠው፣ ሁሉ ሊቀባ ሰልፍ ሲይዝ እሱ ግን እዛ ወዲያ የተጣለው ልጅ አንስቶ አክብሮ በአባቱ ፊት ያነገሰው፣ በእናቱ ፊት ያነገሰው እግዚአብሔር እንደሆነ ሲገባው ልብሱን ቀደደ ይላል። ልብሱን ቀደስ ካለደክ ድረስ እነግራለሁ ሃይማኖተኝነት ይውጣል። ሃይማኖተኝነት ከዋጠ ደግሞ ወንድምህን ነው የምትገለው። የሃይማኖተኝነት መንፈስ በኢየሱስ ስም የተመታ ይሁን። አይምሮውን ያዝ፣ ትንሳኤ ከላይ ላይ መታለሁ። ያዙልህም አይሁን በናዝሬቱ ጌታ በኢየሱስ ጌታ ያደረጋቸው ውለታዎች ጌታ ያደረጋቸውን ውለታዎች እንዳናስተው የሚያደርግ የትኛውም የጨለማ ኃይል ከአይምሮአችን ላይ ይመታል። አሜን። ምንድነው? ትንሳኤ ነው የሚለው መጽሐፍ። አሲብ ይለዋል መጽሐፍ። ኢየሱስ ተሰቅሎ እያለ ሞቶ እያለ ያንን አስበህ እንዳትጨምር እንዳትጠል የሚያደርግ አሲብ በናዝሬቱ ጌታ በኢየሱስም ከባሌ ምድር ላይ ይመታ። አሜን። ከሮሜ ከተማ ላይ ይመታ። አሜን። ከቦምባ ከተማ ላይ ይመታ። አሜን። ከአብያተ ቤተ ክርስቲያናት ላይ ይመታ። አሜን። ከክብር ይልቅ ዝቅ ብሎ መዋረድን ያስተማረንን ጌታ የማያነግስ የትኛውም ሃይማኖታዊ ሰንሰለት ይበጠስ። አሜን። የትኛውም ሃይማኖታዊ ጎጆ ይፍረስ። አሜን። አይምሮ ለክርስቶስ ይማረክ። አሜን። የጸልያለሁ በእነዚህ 3 ቀናት ይሄ ጉባኤ ላንተ ውለታን አስቦ ክብር የሚሰጥ ጉባኤ ይሁን። አሜን። የተነሳበትን አስቦ በእንባ የሚጸልይ ጉባኤ ይሁን። አሜን። የተነሳበትን አስቦ ክብሩን የሚጥል ጉባኤ ይሁን። አሜን። ጌታ ከዚህ እኮ ነው ያነሳኝ ብሎ ያለውን ላንተ የሚያርድበት ሳምንት ይሁን። አመሰግናለሁ። ኢየሱስ